አንድ አይኗ ተመቶ ጠፋ። አልነገሩኝም። ይሄን ጠፋ። አይ ከዛነ ኧረ ምን ሆነች እህቴ እላታለሁ። አያቴ ጋር ደውዬ አይደና ፋን ይዟት ነው ትለኛለች። አርጊኝ ባስገባሽ ደስ የሚል ፍቅር ታሪክ አለኝ ያለች ነው። ሀኑና ፎሎ አላልኩሽኝም። ፎሎ አርጊኝ ያስገባሻል። እሺ ላስገባሽ እንደዚህ አይኗ ተመቶ አንዱ አይኗ አያይም። እዛው አካባቢ ጤና ጣቢያ ወስደዋታል። ይደብቁኛል። ከወር በኋላ ነው በቃ የሰማሁት በስርዓት ነገሩን። ጳውሎስ ሕክምና አስጀመርኳት። ጳውሎስ ሕክምና አስጀምሬ ምንም አልሆነም። ያን ብሌን ይቀየራሉኝ። እሺ አልኩኝ። እሱንም ከዛ የኔን ብሰጣት አይሆንም ይሁን ብዬ በውስጤ እያሰብኩ ነው። በገባሽ የሆነ ቀን ቁጭ ብዬ ቲክቶክ ላይ ቁጭ ብዬ እያሰብኩኝ በዚህ አጋጣሚ የማመሰግናቸው ሰዎች አሉ። ተስፍሽ ያረርጌው ሞኔት ምስጋናሽ በኋላ ይደርሳል። መጀመሪያ ታሪክሽን እንስማው። እንቅልፋችን እየመጣ ነው ማለት ቀልጥፋቲም ስታወሪ ታሪኩን እንደገና የሆነ ነገር ትጀምሪና የሆነ ነገር እንትን ያለሽ ማለት አንድ ሰው ታሪኩን ሲጨርስ ነው ታሪኩ መጨረሻ ላይ የሚያመሰግናቸውን ሰዎች ስም ጠርቶ የሚያመሰግነው። ታሪኩ በዚህ ጋር ተቦጭቆና በዚህ ጋር ተቦጭቀ የሆነ ድፎ ዳቦ ተቀጭ ትልቅ ድፎ ዳቦ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ ሲደረግ እንደዛ ነው ታሪክሽ። ትጀምሪና የትዳሩን ጀመርሽ፣ የእህትሽን ጀመርሽ፣ የስደቱን ጀመርሽ። ለመሰብሰብ ሞከርኩ ታሪክሽን ምንም አልሰበሰብም ማለት ታሪክሽን አነጋገር አትችይበትም። በትክክል ንገሪን እንዲገባን። ምንም አልገባንም። እሺ አንድ የገባኝ ከታሪክሽ እህትሽ ታማ እንደሞተችብሽ ብቻ ነው ከታሪክሽ አንድ የገባኝ። በቃ ሌላ ምንም ሊገባኝ አልቻለም። ታሪክ ሲነገር ሁሉም ተከተሉ ተጠብቆ ነው። ልክ እኛ ከአንቺ ጋር አብረን የኖርን እስኪ መስለን ድረስ ነው ታሪክ ስትናገሪ መናገር ያለብሽ። ገባሽ? ያ ቴንክ ዩ ቲጂ። ኢትዮጵያ አበበ ደግሞ አታቂም። ሳታቂ አትለፍልፊ። ዝም ብለሽ ኮመንት በነፃ ብቻ ስለሆነ አትቸክችኪ። ዝም ብለሽ ትመወጫለሽ። እንደ ድሮ ትዕግስት የለኝም። ማሞኛል ጨጓራዬ። አንድ ነገር ስትሉ ምውት ካፌ ክፉ እንዲወጣ ስለማልፈልግ ምውት ነው ማረጋችሁ። ሞዴሬተሮቼ ደግሞ ፕሊዝ አግዙን በመመወት ቴንክ ዩ። እሺ ልቀጥል አቡዬ? አዎ ማሪ። እሺ ከዛን እህቴ አይኗን ማሳከም ጀመርኩኝ። እዚህ ቁጭ ብዬ ታላቂ ነች ማለት ነው። አንድ ልጅ አላት። ምንም በቃ አልሆንም። የአይነ ብሌን አሉኝ። እሱን እያፈላለኩኝ እያለው በመሀል ወደ ኢትዮጵያ መጣሁኝ። በቃ ማየት አለብኝ። ያችን በሞት አጣሁኝ። እቺን ደግሞ ያለፈችው ሌላ አንደኛዋ አለፈች። በቃ ህይወቷ አለፈ። ነፍሷን ይማረው አይደል? እቺ ሌላ ህይወት እንደገና ታመመችብሽ። አዎ ሌላኛዋ ታላቂ ማለት ነው። ይኸውልሽ በመጀመሪያ ደረጃ ወደ አረብ ሀገር መጣሽ። ትዳርሽን በ7 ወሩ ተፋታችሁ ነው? በቃ ቻው ቻው ተባብላችሁ ነው? ተለያይታችሁ ነው ወደ አረብ ሀገር የመጣሽው? ባገባሽ በ7 ወርሽ ነው አይደለም? አቡዬ የመጣሁት በምክር ነው። ተመካክረን እንቀየራለን እንለዋወጣለን ተባብለን ነው። ግን እዚህም ስመጣ ልጁ የሚቀየር አይነት ሰው አይደለም። እንደሱ ታሪኩ ላይ ነው የምትነግሪኝ። ቆይ ወደ አረብ ሀገር ስትመጪ በትዳር በያዝሽ በ7 ወርሽ ኑሮ ስለከበዳችሁ ወደ አረብ ሀገር ስትመጪ ከባልሽ ጋር አልተፋታችሁም። በሰላም ኑሮ ስለከበዳችሁ ብቻ ነው የመጣሽው? አይደለም። እሱ እንደሚቀየር ያኔ ሰው እንደሚሆን ነው። እኔም ስራ አለኝ፣ እሱም ስራ አለው። እኔ ከራኩት እሱ ይሄን ባህሪውን ይተዋል ወይ ምንድነው ባህሪው የሚል ነው። ምንድነው? ይጠጣል፣ ይሰክራል፣ ይማግጣል? አይደለም፣ ይጨቀጨቃል፣ ይቀናል፣ ቅናት አለበት። ለምሳሌ ቅናት ስትይ ለምሳሌ ምልክት ንገሪኝ እንዲገባኝ። ለምሳሌ እኔ ስራ ቦታ እሄዳለሁ። ስራ ቦታ ሲሄድ እዛ አብሬያቸው የምሰራ የስራ ባልደረቦቼን ይሳደባል። እኔ ወደ ቤት ስገባ ስልኬን አምጥቶ ከስልክ ውስጥ የመምህራኖችን ስልክ እየወሰደ ዝም ብሎ ይሳደባል። ኦኬ። ስለዚህ ሁሉም ወንድ ከአንቺ ጋር ግንኙነት ያለው ይመስለዋል፣ ይጠረጥርሻል። ኦኬ። ይኸውልሽ ሲወራ ማለት ነው። እኔ ልክ የሆነ ቃላቶቹን ከአፍሽ እየጎተትኩ ነው እያወጣ ያለሁት። ማለት ያለብሽ እንዴት እንደተዋወቃችሁ ላይክ ተምረሽ አሁን የሆነ ቦታ ተወልደሽ አደግሽ። ከዛም በኋላ
ትምህርት ጨረሽ፣ ከዛ ስራ መምህርነት የሆነ ቦታ ተቀጠርሽ ማለት መምህር ነው ያልሽኝ? ያ መምህርነት ተቀጠርሽ እና በጎ ስራ ትሰሪ ነበረ። እዛ በጎ ስራ ላይ ምሳ አብራችሁ በመብላት ተዋወቃችሁ። ደጋግሞ ምሳ ይጋብዝሽ ስለነበረ ኦኬ፣ ያው ቦታ በማውራው እንደዛ ነው። በስራ ቦታዬ በጎ ስራዎችን ሰራ ነበር። እዛ በጎ ስራ ላይ እያለሁኝ ለምሳ እረፍት ስንወጣ ምሳ ስበላ አብሮኝ ይበላ የነበረ ሰው ነበረ። አብረን ምሳ በመብላት ተግባባን እና ያው ሁሌ እሱ ስለነበር የሚከፍለው የፍቅር ጥያቄ ስጠይቀኝ እሺን ይዞኝ እኔ የምሻልኩትና አብረን ቀጠልን። ከዛ ቤት ተከራይተን አብረን መኖር ጀመርን። ለ7 ወር ያህል አብረን እንደኖርን ጭቅጭቁን መቻል ስላቃተኝ በጣም ስለሚቀናብኝ የመስሪያ ቤት የስራ ባልደረቦችን እየደወለ ይሳደባል፣ ስልኬን ይፈትሻል። ጭቅጭቁ በጣም ሰላም ስለነሳኝ ትንሽ ጊዜ ባህሪክን እንድታስተካክል ብዬ ወደ አረብ ሀገር መጣሁ። ትክክል እዚህ ድረስ? አዎ ትክክል ነሽ። በመሀል ላይ ቤት ተከራይተን አይደለም የራሱ ቤት ነው የምንኖረው። የራሱ ቤት እየኖረን ያው እሺ፣ አረብ ሀገር መጣሽ። አረብ ሀገር ስንት ዓመት እንደኖርሽ አልነገርሽንም። አረብ ሀገር ምን ያህል ጊዜ እንደሰራሽ አልነገርሽንም። እህትሽ ታማ አረብ ሀገር እያለሽ ሽንት ቤት ሆነሽ ስልክ ስታወሪያት እንዳትሞትብሽ እንዳትሞቺ ትያት እንደነበር ብቻ ነው የነገርሽን። እንደዚህ ስቴፑን ጠብቀሽ አውሪ። አሁን እኔ የራስሽን ታሪክ ግማሽ ድረስ ገርቤልሽ እንዴት ታሪክ እንደሚወራ አሳይቼሻለሁ። ስለዚህ አሁን በዛ ስቴፕ ሂጂበት። ከአረብ ሀገሩ ጀምሪ። እህትሽ አረፈችና በስንት ዓመትሽ ከአረብ ሀገር ገባሽ? እሺ ሀቡዬ እና እህቴ አርፋም እዚህ ነበርኩኝ። እህቴ ስታርፍ ገና 2 ዓመቴ ነው። አረብ ሀገር ከመጣሁኝ እየሰራው እያለው 2 ዓመት ከ6 ወር ሲሆን ታላቅ እህቴ አይኗ ጠፋ። ከዛም በኋላ እሷንም እዚሁ ሰው መቷት ነው። በምን ማለት በድንጋይ ተፈንክቶ? ያው ተወራውረው ድንገት። ኦኬ። ከዛን እህቴን እችን ማስታመም ጀመርኩኝ። አሁን 2 ዓመት ከ6 ወር ሆነኝ ማለት ነው አረብ ሀገር ላይ። ከዛ ነው እየሰራው እያለው ሀፉ መጣ። የሚጣናት የገንዘብ እርዳታ ካልሆነ ሞዴሬተሮች አስገቧት። እራሷ የሚጣናት እያሉ ሜንሽን የሚያደርጓት የገንዘብ እርዳታ አይደለም ብላ ከጻፈች እባካችሁ አስገቧት። ቴንኪ። እሺ እህቴ ቀጥይ። ይቅርታ። ችግር የለውም ማሪ። ከዛ ኢቃማዬን ሀፉ መጣ። ኢቃማዬን ማሰራት ጀመርኩኝ። ኢቃማዬን ማሰራት ጀመርኩኝ። ስራዬንም እየሰራውኝ እዛው ማዳም ቤት ቁጭ ብዬ ኢጃዛ አልነበረኝም በዛን ሰዓት። ወረቀቴን አስተካከልኩኝ። እግዚአብሔር ይመስገን ጥሩ ስራ አገኘው። ስራዬ አሁን ወደ ማክሲመም ወደ 3 ዓመት ሆነኝ። ወረቀቴ ቶሎ አልወጣልኝም። ወደ 6 ወር ነው የወሰደብኝ። ከዛን ወረቀቴን ካሰራውኝ በኋላ በቃ አሁን ኢትዮጵያ መሄድ አለብኝ። አንደኛ ሀቡ ቀንም አለቅሳለሁ፣ ሌሊትም አለቅሳለሁ። ባገኘውበት ሰዓት ወይኔ ምን አለ ከቤት ቢወጣ ስላለፈ ታናሽ እህትሽ ህይወቷ ስላለፈ አዎ እና ታናሽ እህቴ ህይወቷ አለፈ። እችም ታላቂ እንደዚህ ሆነች። ለመከራ ነው የተፈጠርኩት። አምላኬ ሆይ በቃ የሆነ አለ አይደለ ሀቡ የሚረዳሽ ሰው የለም። ገባሽ? እዚህ ቲክቶክ ላይ ወጥተሽ በፊሊቴር ፊትሽን አሳምረሽ እንዲህ ስትወጪ ደስተኛና ደልቶት የምትኖሪ ይመስላችኋል። ሁሉንም ነገር እኛ ነን የምናውቀው። ከዛን ወይኔ በሄድኩኝ እንዲሁ እዛ ደርሼ ባለቀስኩኝ በወጣልኝ እላለሁ። ብር ተበድሬ ነው ያሰራሁት ወረቀቴን ግማሹን ከሳውዲ የሰውዳ ማስገባት አለብኝ አልኩኝ። ደግሞ የቃማ እጄ ሲደርስ የሰውዳ አስገብቼ ኢትዮጵያ መሄድ አለብኝ እያልኩኝ እያለው ስፖንሰር አገኘው። ለፋሲካ ወጥቼ ጥርሴን አስነቅዬ ጥርሴን ያመኝ ነበረ። በቃ አይዞሽ ራስሽን እያመመሽ ነው አይደለም ጨጓራዬ ነው ያለው እንጂ ራሴን አይደለም ማሪ፣ ጨጓራዬ ነው። አይዞሽ ውሃ በጣም እየጠጣው ነው። እንደውም እንደዚህ እያስጠላኝ በብርጭቆ እየቀጠቀጥ ያው ዛሬ የጠጣሁት 1.5
ተልባ ደግሞ በፊት ጤነኛ እያለሁ ይሄንን በቀን 2 ነበር የምጠጣው። ላይክ በፒንክ ዋተር ቦትል አለችኝ የምትይዘው 1.5 ነው የሚይዘው፣ ትልቅ ነው። በሱ 2 ነበር የምጠጣው በ24 ሰዓት ውስጥ ማለት ነው። 3 ሊትር ውሃ ጠጣ ነበር በ24 ሰዓት ውስጥ። አሁን ጨጓራዬን እያመመኝ ግማሽ ሆኗል። የምጠጣው 1.5 ነው በቀን። ይሄንንም በግድ አቀዝቅዤ ፍሪጅ ምናምን አንዳንዴም በረዶ አድርጌ እየጠጣሁ ነው። ድሪንክ ሞር ዋተር ሀቡዬ ኢከናት አይ ፊል ቮሚቲሽ ወን አይ ድሪንክ ዋተር አይ ፊል ቮሚቲሽ። ዳትስ ዋይ የበላሁት ነገር እንዳይወጣ ውሃ ትንሽ ትንሽ ቀስ እያልኩ ነው እንደዚህ በብርጭቆ ቀድቼ ትንሽ ትንሽ ጎንጨት ጎንጨት ነው። እንደ በፊቱ በአንዴ ብዙ ውሃ በላለ። እሺ ግር ከዛ ኢቃማሽን አሰራሽና ኢቃማሽን ስታሰሪ ወደ ኢትዮጵያ ለመሄድ አሰብሽ? ከዛን እንደ አጋጣሚ ጥሩ ስራ አገኘው። ለፋሲካ ወጥቼ 10 ቀን እረፍት አርጌ ጥሩ ስራ አገኘው። ብታይ በጣም ጥሩ ስራ። ከዛን ስራዬን ገባሁኝ። በቃ ለእንቁጣጣሽ ሄዳለሁ ኢትዮጵያ ብዬ ስራውን ሄጄ ገባሁኝ። በጣም እረፍት ያለው ቤት። ከዛን በቃ ቲክቶክ ጀመርኩኝ፣ ላይፍ መግባት ጀመርኩኝ። ላይፍ ማለት ያው ስትረስ ውስጥ ጭንቅላቴን እንዳይጨናነቅ ነው እንጂ ብዙ ቲክቶከር ሆኜ አይደለም። እዛ ላይ ወጥቼ እንዲህ ስለፈልፍ ሳወራ የሆነ ነገር ይለቀኛል። አዎ ስትረስ ታረጊያለሽ። ስትረስ ሊቭ ያደርጋል። ስትረስ ይወጣል ከውስጥሽ፣ ይቀልሻል ትንሽ። አዎ ይወጣል። ኮመንቶች ስታነቢ መጥፎንም ደጉንም ስታነቢ እዛ ላይ ትረሻዋለሽ። ከዛን እንደዛ ራሴን ላጽናና ቲክቶክ ገባውልሽ። እኔ እህትሽ ገባውኝና ቅዳሜ ነው ቀኑ። ሴትዮ አትቆጣም። ቅዳሜ ስራ የለኝም፣ ክላሴንም ሙሉ። ከዛን ተስፋዬ ሀረርጌው ከስት ላከብኝ። ቀስት ሲልክብኝ እኔ ፈራሃለሁ ተቀበልኩትና ተደበቅኩኝ። እኔ ፈራሃለሁ ስለው ለምንድን ነው ፈሪኝ ኬና አለ። አይ ዝም ብዬ ነው ስለማከብርህ ነው ስለው በውስጥ ደግሞ በጣም ብዙ ሚሴጅ ጽፌለት ነበር፣ አልመለሰልኝም። በዚህ አጋጣሚ እባክህን የአይን ብሌ ያው ሀቡ ግን ቲክቶክ የገባሁት ፈታ ራሴን ለማድረግ ነው። ግን ተስፋዬን ሳየው እባክህን የአይን ብሌን ከተገኘ ተስፋሽ ትተባበረኛለህ አልኩት። ችግሬን አወራሁት ገና። ከዛ ምን ነው አይንሽና ያምሻል ሲለኝ አይ አንድ እህቴ እንደዚህ ሞተችብኝ፣ አንድኛይስ ደግሞ አይኗ ጠፍቷል ብዬ ከላይ አንድ አይኗ ነው እግዚአብሔር ይመስገን። ከዛ እሺ ምን አለው አረብ ሀገር ከርሽ ብሎ ጠየቀኝ። እኔም ነገርኩት። ወደ ኢትዮጵያ መተሽ የእህትሽን ሀዘን መውጣት ትፈልጊያለሽ አለኝ። አዎ ፈልግ ነበረ፣ ግን አይዲን ያሰራሁት አሁን ነው። ገንዘብ ከእጄ የለኝም፣ ለዚያም ሰርቼ ይሄዳለሁ በእንቁጣጣሽ አልኩት። ከዛነ አሁን እኔ የትኬት ብሰጥሽ ትመጫለሽ አለኝ። አዎ አልኩት። መብርሃንን አቡ 50 ድርሃም ብቻ ነው ከእጄ ላይ ያለኝ፣ ምንም የለኝም። ያለኝን ጥርሴን አስነቀልኩኝ። ምን አልኩኝ በቃ። ከዛን በቄ ትኬት ተቆረጠልኝ በራሱ ስፖንሰር ሆነኝ። አንዱን በቄ ትራቭል ኤጀንሲ በቄ ይሄ ሰንበት ተማሪ ፋዘር ኔሙን አላውቀው። በቄ ነው ፋዘር። ሁሌም እንጂ ጋር ይመጣል። አሉድ ትራቭል ኤጀንሲ ይባላል የካምፓኒው ስም። የበቄ እና የጓደኛው ነው። ኦኬ። ከዛን ሀቡዬ በቄ ትኬቴን እኔ እችላታለሁ፣ ችግር የለውም። እንዲህ የሚስቅ ሰው እኮ ውስጡ በጣም የተጎዳ ነው አለኝ። በቪዲዮ ነው ያለሁት፣ እየሳኩኝ ነው በዛን ሰዓት እንዲያው። እሺ ከዛን የተወሰነ ብር ተሰበሰበልኝ። እህትሽን ጸበል ይዘሻት ሂጂ ምናምን ብለው እሺ ብዬ በማን አካውንት በተስፍሽ አካውንት ገባልኝ። ያንን ስራ ለቅቄ ተነስቼ ወደ ኢትዮጵያ በሳምንቱ እንደዛ ከተደረገ በኋላ ለማንም አልነገርኩም አቡዬ። ከዛን አዲስ አበባ ደረስኩኝ እና ለሊኔ የደረስኩት አጎቴ ጋር ስደውል ምን አባሽ ስትመጪ አትናገሪም እንዴ አለኝ። ከዛን በቃ ባለቤትሽ መጥቶ ይቀበልሻል አጎቴ ማለት ነው።
በጣም አመሰግናለሁ። እሺ ብዬ ስልክ ዘጋውበትና ተስፍሽ ጋር ደወልኩኝ። ሲነጋ ወደ 5 ሰዓት አካባቢ ሲሆን ተስፍሽ መጥቶ ተቀበለኝ። ጀጎል በጎ አድራጎት ነው የሚባለው። በዚሁ ሄድኩኝ። እዛ ድርጅታቸው በጣም ጥሩ አቀባበል አደረጉልኝ፣ ተቀበሉኝ። 3 ቀን ያደርኩት። በ3ኛው ቀን ተስፍሽ ወደ ክፍለ ሀገር የእህትሽን አዘንም እንደምትወጭ ብሎ ይዞኝ ሄደ። እዛው ቤተሰብ ጋር ደረሰኝ ማለት ነው። ወደ ሱሉልታ ሆን መዳም እንዴ። ከዛ እዛ ደረስኩኝና እህቴ መጣችልኝ። 2 ቀን አድሬ አቡዬ ወደ ጸበል ይዣት ሄድኩኝ። እግዚአብሔር ይመስገን ጸበል 8 ቀን አቆይቼ ዳይሬክት ወደ ጳውሎስ ሄድኩኝ። ጳውሎስ ሲሄድ አይ አሁን አይደለም የአይን ብሌን ሲገኝ ነው ምን ደውለው አሉኝ። እህቴ በጣም ተጎድታለች፣ ሟምቷል። ኦልሬዲ ምንም የለም አይኑ ምንም የለም አቡ። ከዛ ዳይሬክት በቃ ምን አሰብኩኝ ወደ ኮሪያ ሆስፒታል ወሰድኳት። ኮሪያ ሆስፒታል አስገባዋትና ኮሪያ ሆስፒታል ወዲያውኑ በ5ኛው ቀን ሰርጀሪ ተሰራችልኝ። ከየት ነው የምንመላለሰው? ከጀጎል ማለት ነው። እዛው ቁጭ ብለን ሰርጀሪ ከተሰራች በኋላ ምን ያህል መድኃኒዓለም ያውቃል ምን ያህል ውስጤ እረፍት እንዳገኘ። ሰርጀሪ ከተሰራች በኋላ ጨርሳ ምን ብላ ወደ 15 ቀን ምናምን ነው ተስፍሽ ጋር ቁጭ ያልነው እዛ ጀጎል በጎ አድራጎት። ከዛን ወዲህ እሷ ወደ ክፍለ ሀገር ሸኘዋትና እኔ ወር ከ5 ቀን ነው ትኬት ደርሶ መልስ ነው። ወር ከ5 ቀን ስለሆነ እየተቃረበ ነው። ያው አያቴንም ሰላም አልኳት፣ ያለውን ሀዘኔንም ወጣሁትና ያው ባልተብየው እንግዲህ ይሄኔ ይፈልገኛል። ገባሽ አቡ? ለምን ትደበቀኛለች? ባይሆን ሰላም ትበለኝ። እኔ ምን አድርጊያት ነው? ብዙ ምክንያቶች ቀረቡልኝ። መጀመሪያ ጸበል ሳልሄድ በፊት ከኦሮሚያ ባንክ ላይ 80 ሺህ ነበረኝ። ማዳም ቤት ሳልጠፋ በፊት ዝም ብዬ ቼክ ላረገው ያስገባውበት። እንዴ እቺ ገንዘብ አሁን ችግር ላይ ነኝ፣ ጸበል ቦታ ልትቸገር እችላለሁ፣ ላውጣው ሄጄ ብዬ ሲሄድ 525 ብር ብቻ ነው ያለው አካውንቱ ላይ። ከዛን ምንም አላልኩም። ባንኮችን ስጠይቃቸው ከዚህም በፊት አውጥተሽ ነው አሉኝ። እኔ ግን አላወጣውም። ማን እንዳወጣውም አልታወቀም ገንዘቤን። ከዛን ዳይሬክት እኔ ወደ አዲስ አበባ ክስ መሰረትኩኝና ወደ አዲስ አበባ መክሰስ ጀመርኩኝ። ከዛን ማክሲመም በሳምንቱ ነው ያ ብር የተመለሰልኝ። ራሳቸው አስገቡልኝ። በዚህ አጋጣሚ የማመሰግነውን ሰው ሞኔትዬ፣ ተስፍሽ፣ በቄ በጣም ነው የማመሰግናቸው። ከዛን አቡዬ ወደ ስደት ተመልሼ መጣሁኝ በወር ውስጥ ማለት ነው። እህቴን ቦታ ሲያት ዛሬም ነገም እየየምለውን ትቼ ውስጤ ተስፋ ቆርጦ እስቲል ባለቤቴ ፓስፖርቴን እስከ ማስያዝ ድረስ ማለት ነው። መች ነው የምትሄደው? ፓስፖርቷ ይያዛል ምናምን የሚል ነገር ለማን ነው የሚነግረው? ያው ለቤተሰብ ማለት ነው እዛው። እና እንደዚህ ነበር አናውቅም ብቻ እና ሀቡዬ አንቺን በጣም ነው የምወድሽ፣ በጣም ነው የምከታተልሽ። ስራ ላይ ሆኜ 24 በቃ አንቺ ላይ ሳገቢ ስቀሪ ጭንቅ ይለኛል። ለምንድን ነው የጠፋችሁ ይሆን እላለሁ። በኤርፎን ነው ማዳመጥሽ፣ ጆሮ ላይ ኤርፎን አድርጌ እጭ ያቺ ሀቢባ ዛሬ ደግሞ ምን ሆነች እላለሁ። ማርያምን ጭንቅ ይለኛል። እንዲሁ ዞሬ እፈልግሻለሁ። ወይን ሼር ለሰው ጋር ያረኩት ጋር ሄጄ ገብቼ ሳይሽ አልገባችም ዛሬ ምን ሆነ ይሁን እላለሁ። በቃ በቀደም ደግሞ ሰክሰስ ላይ
ቻንሱ ይደርሰኛል ብዬ የቤት ቆርጬ ነበር፣ ግን አልደረሰኝም። አሁን እሞክራለሁ ኢንሻአላህ። ቀን ሙሉ ነበር የዛለት በቃ በጉጉት ነበር የጠበቅኩት። እሺ በመጨረሻ ተመለሽ ወደ ዱባይ ወይስ እዛው ቀረሽ ኢትዮጵያ? አዎ ወደ ዱባይ ተመለስኩኝ አቡዬ። ምን ያህል ጊዜ ቆይተሽ ኢትዮጵያ? ጋይስ ከሌላ ከዮሃ ሚዲያ ወይም ከእግረኛው ሚዲያ ላይ እንስማ ታሪክ ወይ በቃ ጌሜን ልጮት። የፍቅር ታሪክ ያለው የለም። ታጋሾች ነን በጣም በትዕግስት አለቀ። እና ኢትዮጵያ ምን ያህል ጊዜ ተቀምጠሽ ነው ወደ ዱባይ የተመለስሽው? ገርቢልን። ይሄ ምን ይገረባል? ማሪ የተቆራረጠ ስንቱን ገጣጥም ይችላል። ቁርጥርጥርጥ ብትንትንትን ያለ ታሪክ ነው። አንድ ወር ባሏን ሳታገኘው በቃ ወደ ዱባይ ከተመለሰችማ ታሪኩ አለቀ። በቃ አሁን ዱባይ ላይ ከሆነች አለቀ ታሪኩ። ምን ተማረን ወይ አቡዬ? አንድ ወር ብቻ ኢትዮጵያ የተቀመጥኩ ማርያምን፣ 1 ወር ከ5 ቀን ማለት ነው። ከዛን ባልሽን አገኘሽው በአንድ ወር ውስጥ? ኧረ እኔ አላገኝም። ምን አድርግ ነው ብለው እንዴ? ሳትለያዩ ነበረ 7 ወር አንድ ቤት አብራችሁ ኖራችሁ ሳትለያዩ ስለነበረ አንቺ ወደ አረብ ሀገር የመጣሽው ከ3 ዓመት በኋላ ነው አይደል የገባሽው? አዎ በነገር ተለያይተናል። እዚህ በስልክ በነገር ማለት ነው። በስልክ ተጠቃጭቃችሁ የተለያያችሁት። ኦኬ። ስለዚህ ከዛ 1 ወር ከ5 ቀን ኢትዮጵያ ቆይተሽ ተመለስሽ። በቃ አሁን ዱባይ ነሽ። በቃ ሌላ ህይወት ጀመርሽ ወይ? ቆይ አንዴ ባለ ታሪኳችሁ ናት። እሺ ሌላ ህይወት አልጀመርኩም። ዱባይ ነኝ። ያው ከመጣሁ አሁን ማክሲመም 6 ወር ሆነኝ። ሰኔ 16 ነው በኢትዮጵያ እዚህ የገባሁት። ግንቦት ውስጥ ኢትዮጵያ ነበርኩ። ተመለሽ ስንት ጊዜ ሆነሽ ማለት ነው? 6 ወር ሆነኝ። እንግዲህ ያው ኦኬ። ምን አስተማሪ ነሽ? ኮሜንት ላይ ጠይቀው ነው። ምንድን ነው የምታስተምሪው? ስፖርት አስተማሪ ነኝ። ኤችፒ what did she teach you? ኦኬ ስፖርት አስተማሪ ናት ጋይስ። ፍጥነትሽ ያስታውቃል። ለስፖርት አስተማሪነትሽ ቀልጣፎች አይደላችሁ የስፖርት አስተማሪዎች? አቡዬ አይደለም። እዚህ ቤት ከገባሁኝ ዛሬ ሳምንቴ ነው። አቴንሽኔ ወደዛ ሄደ። ሰዎቹ ቤት ውስጥ ናቸው። እዚህ ጋር ካሜራ ተደቅኗል። ባይዘዌ ስሜ ልዩ ስሜ ነፍሱ እባላለሁ። ለምን ነፍሱ እንደተባልኩኝ ባይዘው ታሪኬ አሁን በቀደም ኢጃዛ ቤት ቁጭ ብዬ ታሪክሽን ስታወሪ ልንገርሽ። በቀደም ኢጃዛ ቤት ቁጭ ብዬ ምን አለበት ሀቡ ብታስገባኝ አሁን እዚህ ጋር ረፍ ብዬ ስለኔ ወክወክ አድርጌ ብነግራት ይቀለኛል ብዬ ቁጭ ብዬ ነበር። ግን አሁን እዚህ ጋር ሰውየው በዚህ ሲያልፍ ልቤ እያልኩኝ አይናው አቃለው እየተጎተትኩኝ ይሄድም እኮ ልባችንን ጎትታ ወደታች አውርደው ነበር አንዳንድ ቃል ለማውጣት ሙዝዝ እያለች። አሁን በአሽሙር ስፖርት አስተማሪዎች በጣም ቀልጣፎች ናቸው። ቅልጥፍናሽ ያስታውቃል። ለስፖርት አስተማሪነት ይችላታል። ጥር ተነሳች። ማርያምን ሀቡ አቴንሽኔን ሰረቁት። ከዛን ልጅት በዚያ እያለች ከዛን ሰውየው በቃ ምን አቴንሽኔን ሰርቀውታል። አዲስም ስለሆንኩኝ እችን ስራ ጓጉቻለሁ። ገባሽ? 15 ቀን ነው ኢጃዛ ቤት የተቀመጥኩት። ስቲል በቄ ጋር ራሱ ደውዬ ስራ ፈልግልኝ ብዬው ነበረ። ችግር የለውም እሺ ብሎኝ ነበረ። የቀመይጂ መቀመጥ አልፈልግም። ሌላ ሰው ስልኩን ተቀብሎ ነው የምትለው ነው አይደለም? ማርያምን አሁን ሽንት ቤት ሄደች ልጅትን ልታጥባት። ሽንት ቤት ስትሄድ ጊዜ ሴትዮዬን ቶሎ ላውራ ብዬ ነው። እና በጣም ባይዘዌ ታሪኬ ረጅም ነው በጣም ግን አቆዘምኩት። አስጠላበት። አይና አውቃለሁ እንዳስጠላበት። ግን ኢንሻአላህ አንድ ቀን ታስገብኝና እሺ አንድ ቀን አስገብችሽ ልትገርቢልን በስርዓት ቁጭ ብዬ አቴንሽኔ ስብስብ አድርጌው ሀቡዬ ማርያምን ስልክ ታባረረኛለች ብዬ ነው ከስራ። አሁን ደግሞ ስራ የለም ዱባይ ላይ። እሺ ትደግሚልናለሽ አንድ ቀን በቃ ችግር። በጣም ነው የምወድሽ፣ ደግሞ ከምንም በላይ አከብርሻለሁ እስከ ቤተሰቦችሽ ማለት ነው። እሺ እንጃ ልዩ ቦታ ነው ያለው። እንደ ፋሚሊ ነው የምታዛዝኝ። እሺ
እሺ እናት ፈጣሪ አክብርልኝ። አመሰግናለሁ። እሺ በደንብ ያዡ። ስሜን ታስገብኛለሽ። ፕሮፋይሊንም አልቀየረውም። እሺ ወድሻለሁ እናቴ። ቻው።